በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሰዱሱ ለየካቲት በዛቲ ዕለት አይረፈ ጻድቅ ነቢይ ሆሴዕ ዘይሰመይ ካዕበ ዖዝያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 26 ቀን በዚህች ዕለት ዖዝያ ይባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛም ይህ ነቢይ በአራቱ የይሁዳ ነገሥታት ዘመን ትንቢት ተናገረ። እሊህም ዖዝያን፣ ኢዮአታም፣ አካዝ፣ ሕዝቅያስ ናቸው። በትንቢቱም ድንቅ ሥራዎችን ተናገረ። የእስራኤልንም ልጆች ገሰጻቸው፣ የአመንዝራ ልጆች ብሎም ጠራቸው። እግዚአብሔርም ቁጣውን ከእርሳቸው እንደማይመልስ አስረዳቸው። እንዲህም አለ፣ የእስራኤል ልጆች ቁጥራቸው እንደማይሰፈርና እንደማይቆጠር የባሕር አሸዋ ቢሆን ከጥቂት በቀር አይተርፍም አለ። ስለ አሕዛብም በእግዚአብሔር ማመን ተናገረ። እንዲህም አለ፣ እኔ ወገኖቼ ያልሆኑትን እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛም ስለ መድኃኒታችን ስለ ኢየሱስ ክርስቶስ መከራ መቀበልና በከበረ ደሙ ስለ መዳናችን ስለ ትንሣኤውም እንዲህ ብሎ ተናገረ። እሱ በመከራ ገርፎ ያድነናል፣ እርሱም በመከራ አቁስሎ ይቅር ይለናል። ሲያድነንም በሁለተኛው ቀን ነው። በሦስተኛውም ቀን ድነን በእሱ ፊት እንነሳለን። እግዚአብሔርንም አውቀን እንከተለው ዘንድ ስለ ሞት ሥልጣን መሻር ስለ መቃብርም መሸነፍ እንዲህ ብሎ ትንቢት ተናገረ። ሞት ይዘህ ማስቀረትህ፣ መቃብርስ ድል መንሳትህ ወዴት ነው? ትንቢትን እየተናገረ 70 ዓመት ያህል ኑሮ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሆሴዕ ምጽአተ ክርስቶስ እንዘ ይሰብክ በቃለ ትንቢት ቡሩክ የሐስስዎ ይቤ ለእግዚአብሔር አምላክ እንበለ ንጉሥ ወኢ መልአክ እምድኅረ ነበሩ እስራኤል በበክ። ወበዛቲ ዕለት ኮኑ ሰማዕተ ቅዱሳን ሳዶቅ ወእለ ምስሌሁ እስራ ምዕት ወሰመንቱ ነፍስ። ዳግመኛም በዚህች ዕለት የከበሩ ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት ሞቱ። ይህንንም የከበረ ሳዶቅን ለፀሐይ ይሰግድ ዘንድ የፋርስ ንጉሥ ብርህም ፈለገው። ቅዱሱም ለፈጣሪዬ እንጂ ለዚች ለምትታይ ፀሐይ ልሰግድ ከእናቴ ማኅፀን አልወጣሁም ብሎ መለሰለት። ብርህ ንጉሥም መልሶ ለዚች ፀሐይ አምላክ አላትን አለው። ቅዱስ ሳዶቅም ዓለሙን ሁሉ የፈጠረ ክርስቶስ አምላክ ነው አለው። ንጉሡም የቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቆሞ ወደ እግዚአብሔር ጸለየ። ከዚህም በኋላ ራሱን ዘንበል አድርጎ ቆረጡት። ያን ጊዜ ከሰማይ ብርሃን በላዩ ወረደ። በዚያ ቆመው ያሉትም ሁሉ አይተው እኛ ሁላችንም በቅዱስ ሳዶቅ አምላክ የምናምን ክርስቲያን ነን ብለው ጮኹ። ንጉሡም ሁሉንም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ቁጥራቸውም 2008 ነፍስ ናቸው። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለሳዶቅ ለእግዚአብሔር ሰማዕቱ እንተ ተተክለ ዮም ለንጉሠ ፋርስ በመጥዋዕቱ እንተ ተከለለ ዮም ለንጉሠ ፋርስ በመጥዋዕቱ ሶበነጸሩ ብርሃነ ዘወረደ ጊዜ ዕረፍቱ። ወሰላም ለሰማዕታት ምስሌሁ ዘሞቱ እስራ ምዕት ወአዲ ስምንቱ። ዘአቅረብኩ ማኅሌተ አዘኪሬ አእላፈ እምለተጸምዱከ ዘልፈ ለለ አነብብ ተወከፍ ዘንዴተ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ ወላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ድሂቅ ወንዑስ ሕፃን ለዘጻፎ በክርሳስ ወለዘአጻፎን ዘይደርስ ለዘአንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ
በጸሎተ እሙ ማርያም አራጊተ ኩሉም ባይ ስውረ ይምሃረነ ኢየሱስ ክርስቶስ። አምላካችን ከቅዱሳን አባቶቻችን ረድኤትና በረከትን ጸጋና ክብርን ያድለን። የቅዱሳን አባቶቻችን ጸሎታቸው በረከታቸው አማላጅነታቸው አይለየን። አምላካችን በቅዱሳኑ ጸሎት ሀገራችን ኢትዮጵያን ከጥፋት ሕዝቦቿን ከረሃብ ከቸነፈር ከጦርነት ከስደት ከመቅሰፍት ሁሉ ይሰውርልን። ለዓለም ሁሉ ሰላምና ፍቅርን ይስጥልን። አጽራረ አብያተ ክርስቲያናትን አጽራረ ኦርቶዶክስ ተዋህዶ እምነታችንን እግዚአብሔር አምላካችን ያስታግስልን። እኛንም በምግባር በሃይማኖት አጽንቶ በቤቱ ያኑረን። ከሃይማኖት የወጡ ወገኖቻችንን ወደ እውነተኛይቷ እምነት ይመልስልን። አቡነ ዘበሰማያት